ልጁ የሚያፈቅራት ሴት ናት የሞተችው። ሴትዮዋ ትሆን እንደ የገደለቻት? ደግሞ ለመግደል የሚያበቃ ምንም አይነት ተዋውቅ አይነ ልጁ ደግሞ እኮ እንደማትወዳትም በደንብ ነው የሚያውቀው። እሷም ብትሆን ስለገደለቻት ነው እንደዚህ እየሆነች ያለችው። በጣም ያሳዝናል። ምንም የሚያውቀው ነገር የለም። ምን ነው ትጌ? ፊትሽ ትክክል አይደለም። አመመሽ እንዴ? አይ ደህና ነኝ። አርፈሽ ስራሽ ምትሰሪ ጥሩ ነው። ፍጥነት ጨምረሽ ስሪ። አንቺ ማንሽ? እኔ ሲፈነኝ አዲሷ ሰራተኛችሁ። እና ወዴት እየሄድሽ ነው ታዲያ? እቃ ለመግዛት ሱቅ እየሄድኩ ነበር። እና ሻንጣ ይዘሽ ነው እንዴ ሱቅ የምትሄጂው? ልብሴን እያስተካከልኩ ነበር፣ ለዛ ነው። በዛሬ ቀን እናቴን ከቤቷ ይወሰዳት፣ አባቴም የሞተውና ቤታችንን ወስዶ እኔንም እህቶችንም ጎዳና ስንሰቃይ ይኖር ነው ባንተ የተነሳ ነው። አንተ አውሬ፣ አንተንም አልለቀም። ከዚህ ቤት አልወጣም። እዚህ ቆይቼ ዋጋን ነው መሰጥ። ምንድነው? አንቺ ወዴት እየሄድሽ ነው? እሷ ማነች? አዲሷ ሰራተኛ ናት። አሁን ወደ ላለው ያመጣልኝ እና ገና ከመጣቷ ነው ሻንጣዋን ይዤ ካልሄድኩ የምትለው? ትሄዳ እንዴ? ብትሄጂስ በፊት ለፊት እቃሽን ይዘሽ ነው እንጂ መውጣት ያለብሽ በጓሮ እንደ ሌባ ነው የምትሄጂው። ይቤና ስራሽን ስሪ፣ ከዛ እንነጋገራለን። እየነገርኩሽ ነው። ደግሞ ዛሬ ምን አይነቷ ነው ይዞልኝ የመጣው? እባክህ ምንድነው? ቤቱ ሰው የሞተበት ይመስል ቀዘቀዘ እኮ። ስለምን ሬሳ ነው የምታወራው? አንቺ ራሱ እኮ ልጅ የምትድሪኝ እናት አትመስይም እኮ። እኔ ቤቱ ማስማመር የለብኝም እንዴ? ምንድን ነው የምታወራው? አንቺ የውበት ሳሎን እንጂ እኔ ቤቱን የሚያዘጋጅ ሰው ቀጥራለሁ። አረ ሰው እንዳይስቅብህ እንዴ? ምን ሆነሃል እንዴ? ይሄን ያህል ዘመን ቤቴን ሳስተካክል የኖርኩት እኔ አይደለሁ እንዴ? የመጀመሪያ ልጃችን ልንድረው እኮ ነው። የዛሬ እንግዶቻችን ደግሞ ምን ያህል ትልቅ ቤተሰብ ጋር እንደሚቀላቀሉ የምናሳይበት እኮ ነው። አሁን አንቺ ጸጉር ቤት ሂጂና ተዘጋጃጂ። ሃሎ አቤል፣ አሁኑን ቤት የሚያሳምር ሰው ይዘና። አሁኑ ልጄ ፍጠን። አንቺም እኮ ለልጅሽ እናት ለኔ ሚስት ነሽ። ምንድነው እንደዚህ ራስን መጣል? እመቤት፣ አንቺ እመቤት፣ እመቤት፣ ምን ሆነሻል? ምን ሆንኩ? እናት የሞተበት ልጅ ይመስል ተክዘሽ ምን ሆንኩኝ ትያለሽ? እኔ የዚህ ሄኖክ ነገር በጣም ነው ያስጨነቀኝ። ደግሞ ምን የሚያስጨንቅ ነገር አለ? እርሜ ለልሻችን ይሄው ዓለማችን ልን ያረል እንዴ? ይኸውልህ የሆነ ጊዜ ሄኖክ ከሆነች ሴት ጋር ካፌ ሲገባ ይቼ ተከታተልኳቸው። ወይ አንቺ። እሺ እሱ ቀድሞ ተቀመጠ፣ እሷ ቆማ ቀረች። ታዲያ እንድትቀመጥ ወንበር ሳበላት። እሷ ግን የሳበላትን ወንበር ትታ እየተመናቀረች በቆመበት ጥላው ሄደች። እሺ ሰው በተሰበሰበበት እኮ ነው እንዴ? እሱ ከኋላ እየተከተለ ሲለምናት እንዴት ጥንብርኩሱን እንዳወጣችሁ ብታይ። እኔ በንዴት ይኸው እንደዚህ ላንቃት ወደ እሷ ሲሄድ እሱ መጥቶ አስቆመ። የጥጋቧ ጥጋብ ይኸውልህ እሱ ሊያረጋጋኝ እኔ ሲሞክር ቀጥ ብላ መታ ምን እንዳለች ታውቃለህ? ሰሚያለሽ? እኔ እንዳይሞት ብዬ ነው አብሬ የሆንኩት። ይዘሽው ሂጂ ከፈለግሽ ተሸክመሽው ዙሪ ምናምን አላለችኝ መሰለክ?
ከዛ ሁለተኛ አላገኛትም ብሎ ምሎ ተገዝቶ ነበር። እንግዲህ ምን ማድረግ ይቻላል? እሱ ይሄን ከመረጠኛ ማስቆም አንችልም። ልጅቷ ጭራሽ ስርዓት የሌላት ናት። እንኳን ለሚስትነት አይደለም ለልጅነት ማትታሰብ ልጅ ናት። በዚህ ጊዜ አንቺ የምትወጃት አይነት ሴት ከየት ፈልጉ ያግባ? ቆይ ካልጠፋ ሴት እዚች ዋልጌ ላይ ሲወርቅ ዝም ብለን ነው የምናየው? ለዚች አግደማደግ አማች መሆን ለኔ በጣም ውርደት ነው። ደግሞ ሁለቱ ከተዋደዱ እኛ ምን ማድረግ እንችላለን? እንዴት ነው የኔ ልጅ ለሱ ምንም ክብር የላትን ሴት የሚወደው? እስኪ አስበው። እንዴት ያንተ ልጅ ለአንዲት ሴት ብሎ ክብሩን ይጥላል? እመቤት በዛሬ ቀን ይሄ እንደዚህ አይነት ነገር ማውራት ምንም አይጠቅምም። የሁለቱ ግንኙነት እኮ ያበቃለት ጉዳይ ነው። ኡፍ ድሮም አንተን ሰው ብዬ ይሄን ሁሉ ሰዓት ማውራት። ቆይ እኔ አሁን ከመሬት ተነስቼ እቺ ልጅን አታግባ እንደለው ነው የምትፈልጊው? አዎ አለበለዚያ ሁለታችን መዋርዳችን ነው። እባክህ አታዋርደኝ። ሰሚያለሽ? የተጣለብሽን አደራ ትተሽ ወዴት ልትሄጂ ነበር? አይደለም እኮ በር ተንኳኩቶ ስለነበረ ልከፍት ሄጄ ነበር። ሰሚያለሽ? እዚህ ቤት አንዴ መተሻል። እምትሰሪ ከሆነ ስራሽን አርፈሽ ስሪ። ምንም አርጊ ምን እውነቱን ማትናገሪ ከሆነ እንዴት ነው ቤቴን አምኜ የምሰጥሽ? መሄድ ከፈለግሽ ይኸውልሽ አሁኑኑ መሄድ ትችያለሽ። ይቅርታ አድርጊልኝ። ከዚህ በኋላ አይለመደኝም። እና ምን ይጎልትሻል? ተነሽ ስራውን አሰሪ። ምንም ሳሰሪ እኮ ሰዓቱ እየሄደ ነው። እሺ ተነሺ። ሰላም እንዴት ነህ? እንዴት አለሽ ወይዘሪት ሃና? ደህና እግዚአብሔር ይመስገን። እሺ ወይዘሪት ሃና ምን ልርዳሽ? ሰው ነበር ስለ ቤተሰቦቼ ነገረኝ። እናም ለስራ የሚሆን ገንዘብ መበደር ፈልጌ ነበር። ቆይ ምንድነው የምትሰሪው? እኔ ኢንተሪየር ዲዛይነር ነኝ። በዚህ ሙያ ለ5 ዓመት ሰርቼበታለሁ። አሁን ደግሞ የራሴን ድርጅት መክፈት ፈልጌ የተወሰነ ገንዘብ አጠረኝ። ከኛ ብር ከተበደርሽ ወለዱ 20% ነው እና ማስያዣ ያስፈልጋል። 20% ወለድ ትንሽ አልበዛም? እንግዲህ ከዚህ በታች ወለድ የሚያስከፍሉትን ከፈለግሽ ባንኮች ጋር መሄድ ትችያለሽ። እዛም ሄጄ ነበር፣ ግን ፕሮሰሳቸው እኔ በምፈልገው መንገድ ስላልሄደልኝ ነው። አየሽ፣ እኛ ጋር ብድርን ፈልገው የሚመጡት ሰዎች አማራጭ አጥተው ሳይሆን የሚያስፈልጋቸውን ገንዘብ በሚያስፈልጋቸው ጊዜ ማግኘት ያልቻሉ ሰዎች ናቸው። እኛም ደግሞ እንደ ነጋዴ የሚያስፈልጋቸውን ገንዘብ በሚያስፈልጋቸው ጊዜና ቦታ መስጠት ከቻልን የተሻለ ጥቅም ይገባናል። በእርግጥ ልክ ነህ። አጋጣሚውን ተጠቅሞ የራስን ፍላጎት ማስከበር ጊዜው የሚፈልገው ችሎታ ነው። እና ስንት ብር ነው መበደር የፈለግሽ? 1 ሚሊዮን ብር፣ ግን ደግሞ የቤት ፕላን በማስያዝ ነው። ለ1 ሚሊዮን ብር የቤት ፕላን ከምታስይዢ ለምን እኔ በቼክ 1 ሚሊዮን ብር አላበድርሽም? ማከራየት ማለት 1 ሚሊዮን ብርን በ200 ሺህ ብር መከራየት ትችያለሽ። ያው ወለድ በይ። ደስ ይለኛል። በጣም ጥሩ። የዲኮር ስራ የሚሰሩ ሰዎች የምታውቂ ሆነ እባክሽን አገናኝ። ቆይ ምን አይነት ዲኮር ነው የፈለከው? ያው ቤት ውስጥ ለሚዘጋጅ የራት ግብዣ ነው። ለማን ፈልገህ ነው? ታላቅ ወንድሜ ዛሬ የራት ግብዣ አለበት። አይ ለአንተ ከሆነ እኔ መስራት እችላለሁ። የምርሽን ነው? በሚገባ። በጣም ነው የማመሰግነው። የት እንደማገኝ ግራ ገብቶኝ ነበር። የኔ ውድ እባክሽን ስልክሽን ክፈችው። በጣም እያስጨነቅሽኝ ነው። ምን ሆነ ይሆን? እሺ ወይስ አደጋ አጋጥሟት ይሆን እንዴ? ሄሎ ሊና። ሄኖክ ደህና ነህ? ደህና ነኝ። ሳሪና የተሻታል እንዴ? ከ1 ከ2 ሰዓት በፊት አብራኝ ነበረች።
የዛኔ ማንም ጋር ደውላ ነበር። ስብሰባ ላይ ስለነበርኩ ግን ስልኩን አላነሳም። አሁን ደግሞ ስደውላት ጭራሽ ዝግ ነው። ወይ ሳራ ደግሞ ምን ሆነ ይሆን? ይኸውልሽ ሊና ዛሬ ቤት እራት ጋብዣቸው ከእናትና ከአባቷ ጋር እመጣለሁ ብላኝ ነበር። ሄኖክ እሷ አንተን አገባለሁ ያለችህ በእናትህ እንደሆነ ታውቃለህ? ግን ቆይ ማን ነው ደግሞ እንደዚህ ብሎ የሚያስወራው? አንተ የእሷን ባህሪ እያወቅህ እንዴት በዚህ ፍጥነት ተስማማለች ብለህ አትጠይቅም እንዴ? ይኸውልሽ ሊና ሳራ እናንተ እንደምትሏት አይነት ሴት አይደለችም። ማንንና የት መቼ ማግባት እንዳለባት ጠንቅቃ ታውቃለች። አይ ሄኖክ እኔ አብሬ ለኖርኩት ስለ ሳራ ልትነግረኝ ነው? ይኸውልሽ ትሰሚኛለሽ፣ አብረሽ መኖርሽ የእሷን ደካማ ባህሪ ብቻ ነው እንድታውቂ ያደረገሽ። እኔ እኮ ጠንካራ ጎን የላትም እያልኩኝ አይደለም። ከእሷ ባህሪ አንጻር ለጋብቻ ታደፋ ልክ መስሎ ስላልተሰማኝ ነው። ይኸውልሽ ሊና ሳራ ለህይወት ጥልቅ ፍቅር አላት። እስካሁንም የኖረችው አርቲፊሻል ህይወት ሰልችቷታል። እኔም አንተ እንዳልከው ቢሆን በጣም ደስ ይለኝ ነበር። እውነታው ግን እሷ አንተን የምታገባህ በእናትህ ልህ ነው። ይኸውልሽ ከቤተሰባችን እኮ ከወንድሜ ውጭ ማንም አያውቃትም። ሳራ እናትን ከአንዴም ሁለቴ አግኝታታለች። ይኸውልሽ ሳራ እኮ ገና ቤተሰቤን የምትተዋወቀው ዛሬ ነው። ለምንድን ነው የማይሆን ወሬ የምታወሪው? ሄኖክ ይህን የምነግርህ ሳራ አንተ ልታገባ ያሰበችው በእናትህ ለመሆኑ እንድታውቅ ነው። እሺ ለማንኛውም አንቺ አትጨነቂ። አሁን ሳራ የት እንዳለች ብቻ ንገሪኝ። ሌላውን ለእኔ ተይው። የት እንዳለች አላውቅም፣ ግን ስልኳን ለምን እንደዘጋች አውቃለሁ። እሱን ከነገርሽኝ እሷ የት እንዳለች ማግኘት አይከብደኝም። እናቱ ይቅርታ ካልጠየቁኝ አልሄድም ስትል ነበር። መቼ ነው ደግሞ እንደዚህ ያለችው? ቀን ለአንተ ልትነግር ስትደውል ስልክ አይነሳም። ቆይ ምን ስለተፈጠረ ነው ይቅርታ የምትጠይቃት? ሳራና እናትህ በጣም ተጋጭተው ነው የተለያዩት። ምናልባት ሳራ በራት ፕሮግራሙ ላይ እናትህን የሚያስከፋ ነገር ልታደርግ ትችላለች። ይኸውልሽ ሊና ለምክርሽ በጣም አመሰግናለሁ። እኔ የምልሽ እማዬ ሳራን ያገኘሻት ጊዜ የተፈጠረ ነገር ነበር እንዴ? ምን የምን ነገር ምን ይፈጠራል? ማለቴ እሷን የሚያስከፋ ወይ የሚያናድድ ነገር ከተናገርሻት። እኔ የት አውቂያት ነው እሷን የሚያስከፋትን የሚያስደስታትን ነገር ልናገራት የምችለው? እማዬ እኔ ልልሽ የፈለግኩት እሷን የሚያናድድ ነገር ነው። ሳሪ ቆይ ሁለተኛ ተገበኝ እንደሰራ አልኩ እንዴ? ደግሞ ምን አደረኩሽ? ለምንድን ነው የተናደድሽው? እኔን ትቶ የሚሄድ ወንድ አይኑን ማየት አልፈልግ። ሳሪ እናቴ እኮ ነች። ከእናቱ የሚያሳንሰኝ ወንድም ማየት አልፈልግ። ይኸውልሽ ሳሪዬ እሷን እኮ ካንቺ አስበልጬ አይደለም፣ ግን በቃ መጥፎ ነገር ልትናገር ጊዜ ነው የሄድኩት። ማንን ነው መጥፎ ነገር የምትናገረው? እኔ ይኸውልሽ እንደዛ አይደለም፣ ግን ደግሞ አንቺ የነበርሽበት ሁኔታ ጥሩ ስላልነበር ተበሳጭታ ነበር። እንዴ ለካስ በእናት የምታሰድበኝ አስበህ ነበር? ኧረ እኔ እንደዛ አላልኩም። ዝም በል ውሸታ! ጭራሽ አሁን ያልከውን ምልክት ታስባለህ እንዴ? ይኸውልሽ ሳሪ በቃ ሁለተኛ እንደዚህ አይነት ነገር አልደግምም፣ ይቅርታ አድርጊልኝ። ትሰማኛለህ? እኔ ሳራ ከአንተ ጋር አብሬ አልገኝም። አንተም ደግሞ አጠገቤ እንዳትደርስ። ቆይ ለምን አትረጂኝም? እኔ በጣም ነው ማፈቅርሽ። ካንቺ የሚበልጥብኝ እኮ ምንም ነገር የለም። በጣም እንደምታፈቅረኝም አውቃለሁ። ካለ እኔ መኖር እንደማትችልም አውቃለሁ። ግን ደግሞ እኔ አልወድህም። እስካሁንም ደግሞ አብሬ የሆንኩት ራስን እንዳትጠፋ ብዬ ነው። ከዚህ በኋላ ግን ከኔ የተሻለ ጠባቂ እናት ስላለች እሷ ትጠብቅህ። ይኸውልሽ ሳሪዬ አንቺ ብቻ ይቅርበኝ። ከዚህ በኋላ ምንም አይለመደኝም። እንዳትከተለኝ። እኔ ራሴ ስፈልግ እጠራሃለሁ። እሺ ለመክራት ሞከርኩኝ። እሷ ግን ምንም አይነት ምክር የማያስፈልጋት ሙሉ ሴት መሆኗን ነገረች። አለቀ። እንደዚህ ስትልሽ አንቺ ምንም አላልሻትም? እኔ ደግሞ ሙሉ ሴት ለመሆን ምን እንደሚጎላት ነገርኳት።
አንተ ስትናገራት እንደማሰማ ሁሉ እኔም ስናገራት ልትሰማኝ አልቻለችም። በንቀት ስታይ ነበር። ስለዚህ አንቺ ደግሞ ክብርሽን ለማስመለስ መጥፎ ቃላትን ተናገርሻት። በስነ ስርዓት ላስረዳት ሞከርኩኝ። ልትሰማኝ ስላልቻለች እሷ ለልጄ የምትመጥን ሚስት እንዳልሆነች ነገርኳት። በቃ አለቀ። ለልጄ ሚስት መሆናችም ነው ያልሻት? የልጄ ሚስት ለመሆን ከማሰብሽ በፊት ሴት ሁኚ ብያታለሁ። እማዬ ቆይ ለምንድን ነው እንደዚህ ያልሻት እንዴ? ይኸው ስልኳን አጥፍታ ጠፍታለች እንዴ። ቆይ ማታ ባትመጣ ምንድን ነው የሚውጠኝ? ባለጌና ለራሷ ክብር የሌላት ስለሆነች ትመጣለች። ይቅርታ ካልጠይቀችኝ አልመጣም እያለች ነው። ማን ነው ይቅርታ የሚጠይቃት? እኔ። እማዬ በጣም ትልቅ ጥፋት እኮ ነው ያጠፋሽው። አንዲት የተከበረችን ሴት እንደዚህ መናገር እኮ በጣም ትልቅ ነውር ነው። አንተ ምን አይነት እንግዲህ ልጅ ነህ? እኔ ሰውልጅ ወንድ አልነበርክ እንዴ? እማዬ ዝም በል። እማዬ አትበለኝ ክብረ ቢስ። አንተን እግሯ ስር ጥላ የረገጠች ሳያንስ እኔንም እንዴ? አንቺ እኮ ነሽ የሰደብሻት። ቆይ ሰውን መስደብ ለአንቺ ክብር ከሆነ ይቅርታ መጠየቁ ለምንድን ነው ነውር የሚሆነው? አንተ አይደለህ እንዴ ካላገባው እያለች ነው። እኔም ቤተሰቤም እንደማንፈልጋት ሂደሽ ንገሪያት ያልከኝ ባለፈው። ይኸውልሽ እማዬ እኔ በጭራሽ እንደዚህ አይነት ነገር አልነገርኩሽም እንዴ። ቆይ ሲጀመር በጣም ላገባት የምፈልጋትን ሴት ለምንድን ነው እንደዛ ምለው? ምን አይነት ሰው ነህ አንተ በፈጣሪ? ቆይ ይህን ልብ ይዘህ ነው ላግባ የምትለው? ምን ነው ልጄ ሚስቱ የምትገርፈው ባል ለመሆን ቸኮልክ? ይኸውልሽ እማዬ አሁን እኔን መስደቡን ተይና እባክሽ ይቅርታ ጠይቂያት። አምጣት። እንደዚህ ወንዱን ሴት ያደረገች ጀግና እግሯ ስር ተንበርክኬን ይቅርታ የምጠይቃት። እንደዛ መናገሬም በጣም ትልቅ ስህተት ነው። እንደዛ ከሆነ እማዬ ይኸው አሁን የፈለግሽውን ንገሪያት። ሪከርድ እያደረኩ ነው። እሺ የኔ ቆንጆ፣ አንቺን የመሰለች ጀግና ጥሩ ሴት ማስከፋቴ በእውነት በጣም ነውር ነው። በዛሬው ግብዣ ላይ አንቺንም ቤተሰብሽንም የሚመጥን ቆንጆ ራት አዘጋጅቼ ነው የምጠብቅሽ። አደራ እንዳትቀሩሽ የኔ ቆንጆ። አመሰግናለሁ እማዬ። ሰማለህ? አንተ ግን ባል ለመሆን ከመቸኮል በፊት ወንዱን እሺ። ወይ አሁን አንተ የኔ ልጅ ነህ። አንቺ ስራውን አትጀምሪም እንዴ? እየሰራሁ እኮ ነው። ምን አባሽ ነው የምትሰሪው? ገና ምድጃውን ሳትለኩሽ። ይቅርታ እኔ ላይ አትጮህብኝ። አትጩህ? እኔ ነው አትጩህ ያልሽው? አዎ ማንም እንዲጮህብኝ አልፈልግም። ሰሚኛለሽ? ምግቦቹን በሰዓታቸው ካላደረሽ አንገትሽን ሲጥ አድርጌ ነው የምገልሽ። ያንን ማድረግ አትችልም። ምን ወቃቀኝ። ከዚህ በኋላ ማንም ሰው እየመጣ እንዲያስፈራራኝና እንዲጮህብኝ አልፈልግም። ምንድን ነው ያስጮሽ አንቺ? እስቶቡን እንኳን እኮ አለኮሰችም። ይኸውልሽ ማን ምግቡን በስነ ስርዓቱ ካላደረሰች እንደምገላት ንገሪያት። እኔ እንደዚህ እያስፈራራኝ መስራት አልችልም፣ አልፈልግም። ይኸውልሽ አሁን ስራሽን ጀምሪ። ሌላ ሰራተኛ ሳገኝ ከዚህ ትሄጃለሽ። ሌላ ሰራተኛ ሳላገኝ ከዚህ ቤት ብትወጪ የገባሽበት ገብቻ አጠፋሻለሁ። ለምንድን ነው እስካሁን አንቺ ስራ ያልጀመርሽው? እየሰራሁ እያለ እኮ ነው መጥቶ ገልሻለሁ እያለ የሚይዝትብኝ። ለምንድን ነው እስካሁን ምንም ስራ ያልጀመርሽው? እንዴት ሽንኩርት እንኳን እኮ አላጥሽም። የት አለ እንዴ? ምድጃ ሳለኩ እሺ፣ ምንም ነገር ሳታቀራረቢ ነው እንደሰራው የምትይው? መጀመሪያ ጮኝ የምትወዳቸውን ምግብ ስሪ ብሎኝ ነው። ይኸውልሽ ሰዓት ይዤልሻለሁ። በ3 ሰዓት ውስጥ ሰርተሽ ካልጨረሽ አጠፋሻለሁ። እኔ በዚህ ሁኔታ መስራት አልችልም። ሌላ ሰራተኛ ፈልጉ። ይኸውልሽ አንቺ ከመጣሽ 1 ሰዓት ተኩል ሆኖሻል። እንግዶቹ ደግሞ ሊመጡ የቀራቸው 4 ሰዓት ነው። ይኸውላችሁ በ3 ሰዓት ውስጥ ሁሉም ነገር መጠናቀቅ አለበት። 1 ተኩል አጥፍተሽብኝ ከዚህ ቤት ውስጥ አትወጫትም። እኔ ደግሞ እንደዚህ እያስፈራራኝ አልሰራም። ምንድን ነው ፍላጎትሽ? ስራ መስራት ካልፈለግሽ ለምን ጀመርሽ? ምን ማለት ነው? እገልሻለሁ እያለኝ እንዴት ነው የምሰራው? አሁን ቁርጡን ተናገሪ። መስራት ትፈልጊያለሽ ወይስ አትፈልጊ? በዚህ ሁኔታ ተረጋግቼ መስራት አልችልም። እስካሁን
ሽንኩርት እንኳን መላጥ አለመጀመርሽ የኛ ጥፋት ነው? እትዬ እኔ በጣም ፈርቻለሁ። ተረጋግቼ መስራት ብችል ደስ ይለኝ ነበር፣ ግን በቃ አልችልም። ትሰሚኛለሽ? እሺ አንቺ ልክ ነሽ። አንቺን ማስፈራራት አልነበረብኝም፣ ግን ሌላ ሰራተኛ እስካገኝ ሁሉንም ነገር መስራት አለብሽ። ሰራተኞቹ መጣው ሁሉንም ስራ ታስረክቢያቸዋለሽ። በየ30 ደቂቃ እየመጣው ምን ያህል እንደደረሽ አይሻለሁ። አይዞሽ ተረጋጊ። ሌሎች ሰራተኞች ምግብ የሚያዘጋጁ እንጠራለን፣ ግን እስከዛ የምትሽውን እስኪ ስሪ። እሺ የት እየደወልክ ነው? ደላላው ጋር፣ ግን ደግሞ ስልክ እያነሳ አይደለም። አንተ ቆይ ለምን አባህ ነው ስልክ የማታነሳ? ማን ልበል? ሄኖክ ነኝ፣ የአቶ ብርሃኑ ልጅ። እሺ ምን ልታዘዝ? እኔ የምልህ ቆይ ምን አይነት ሰራተኛ ነው ያመጣው? ቀይ ረዘም ያለሽ መልከ መልካም። ይኸውልህ ትሰማኝ አንተ ደደብ፣ እኔ ላይ እየቀለድክ ነው? በቁጣ ለሚያዙኝ ሰዎች መቀለድ በጣም ነው ደስ የሚለኝ። አሁን ያመጣትን ሰራተኛ የሚተኩ 2 ባለሙያዎች አምጣልኝ። እሷን የሚተካ ባለሙያ እዚህ ከተማ ውስጥ የለም። ምንም ስራ ባለመስራት ነው። ካገኘው ሞክራለሁ፣ ግን ቃል አልገባለሁ። ይኸውልህ በ30 ደቂቃ ውስጥ 2ም ሆነ 3 ሼፍ ካላመጣህልኝ የእንጀራ ገመድን ነው የምበጥሰው። አቤት። ምንድነው የሆንሽው? ምን ሆንኩኝ? ለምንድነው ስራሽን የማሰሪው? ኩሽና ገብቶ እገልሻለሁ፣ አንገትሽን እቆርጣለሁ ብሎ እያስፈራራኝ እንዴት ነው የምቆየው? እና ተጎዳሽ እንዴ? በመሀል እትዬ ባትገባማ በቢላ ሊወጋኝ ነበር። ምን? እኔ እዚህ መስራት አልፈልግም። ይሄ ሁሉ ሲሆን ወይዘሮ መቤት የለችም እንዴ? አሁንም ሌላ ባለሙያ ካልተካሽ ከዚህ አትወጭም ብሎ በሩን ቆልፎብኛል። አይዞሽ፣ እኔ ጋር ደውለው ሲጮሁብኝ ነበረ። ቆይ እሱ ማን ነው? ምን ስለሆነ ነው እንደዚህ የሚሆነው? እንዴ ጭራሽ እቺ ልጅ ስራ ካልሰራች እኮ የእንጀራ ገመድን ነው በጥሳለሁ እያለኝ ነው። ታዲያ እኔን እያወቅህ ለምን አስገባኝ? እንዴ እነዚህ እኮ በጣም የተረገሙ ሰዎች ናቸው። እድሜ ልካቸውን ሰው ሲያስለቅሱ የኖሩ ናቸው። እኔ በጣም ፈርቻለሁ። ሴትዮዋ ራሱ እንደሄድ ፈልጋለች፣ ግን ልጇ አይሆንም አለ። እኔ እየሰራው ነው፣ አንተ ግን አደራ 2 ሰራተኞች አምጣላቸው። ሁለት ሰዓት? የሆቴል ቤት ሼፍ ይዘህ አትመጣም እንዴ? ከአንድ ሰዓት በላይ ከቆየህ እኔ ሁሉንም ነገር ትቼ እንደምወጣ አወቅ። ነግቢ። እንግዲህ ቤታችንም እንደምታየው ይመስላል። እዛች ጋር ኪችን አለ፣ የምግብ ቴብል፣ ሳሎኑም እንደምታየው ነው። ላይ ክፍሎች አሉ፣ እነሱን አሳይሻለሁ። ሃናን የዲኮር ባለሙያ ነች። ሃናን እንጀራ እናቴ ነች፣ እመቤት ትባላለች። ስላወኩሽ በጣም ደስ ብሎኛል። ሃና እባላለሁ። እንጀራ እናቴ እኔንም ሆነ የኔ የሆኑ ነገሮችን አትወዳቸውም። ለዛ ነው። ቆይ ሄኖክ የት አለ? ምግብ አብሳያ ትሄዳለች፣ ቤቱም አልተዘጋጀ ብሎ እሱ ነው አጣርፎ የጠራኝ አይደል?
ትሰማለህ? ምግቡን የምግብ ሰራተኛ እየሰራችሁ ነው። ቤቱን ደግሞ ይኸው እያስተካከሉት። እንጀራ እናቴ እንደዚህ አይነት ድንቅ ዝግጅት አይቼ አላውቅም። በእውነት በጣም ነው የኮራሁብሽ። እያሾፍክ ነው? ትሰማለህ? አንተ ወፍ ዘራሽ ያመጣሃትን ሴት ይዘህ ውጣ ከዚህ ቤት። ቆይ ለምን ተናደድሽ? ይሄ ሶፋ እኮ 12 ዓመት እያለሁ በቦታው የተቀመጠ ሶፋ ነው። በቤት ውስጥ ያሉ እቃዎችም ከዓመት በላይ በነበሩበት ነው ያሉት። አቤል አንተ ዲቃላ እንዴት ነው የምትናገረው? አፍን ዘግተህ ከቤት ይውጣ። ሄኖክ አንተ ሄኖክ የት ነህ? ናውጣ። ሰማለህ? የልጄን ስም አትጥራ። እቺን ይዘሃት የመጣሃትን ሴት ይዘህ ከዚህ ቤት ውጣልኝ ብያለሁ። ውጣልኝ። ውጪ አንቺ ውጡ። ውጪ። ቆይ ለዛሬው ፕሮግራም ሙሉ የቤቱ ዕቃ መቀየር ሲገባው ለምን ተስተካከለት ያለሽ? ሰማለህ? ቤቴን ማስተካከለው እኔ ነኝ። እኔም ሆንኩ ልጄ ያንተን ግዛ አንፈልግ። ይኸውልሽ እንጀራ እናቴ የቤቱን መስተካከል ለእኛ ተይውና መጀመሪያ አንቺ ራስሽን አስተካኪ። አንተ ዲቃላ ነገርኩ። አንጀትህን ነው የምዘረግፍልህ። ዛሬ ከዚህ ቤት ውጣ። እንዴ ዛሬ እኮ የምትሳሽለትና የምትወጂው ልጅሽ ውድ ቀን። ቤቱ እኮ ቢያምር የሚኮራው እሱ፣ የምትከበሪው ደግሞ እኮ አንቺ ነሽ። አንተ ስርዓት ያዝ ብያለሁ። ከዚህ ቤት ውጣልኝ ብያለሁ። ውጣልኝ። እጄን አታሳስተኝ። ውጣልኝ ከዚህ ቤት። አንወጣም። አልወጣም። አሳይሃለሁ የት እንደማትወጣ። ምን ብላ ነው የተቀመጨ? እትዬ ምን ሆነሽ ነው? እትዬ ተረጋጊ። አንቺ ተረጋጊ እባክሽ፣ እባክሽ ተረጋጊ። ተረጋጊ። ምን ሆነ ነው አቤል እንደዚህ ምጭው? የት ሄደ ነው? ና እስቲ ነው። ሃናን ትባላለች። የቤት ውስጥ ዲዛይነር ነች። ያው ቤቱን ለቤተሰቡ ክብር በሚመጥን ደረጃ እንድታስተካክለው ነው የጠራኋት። ሰላም፣ እንዴት ነህ? ቤቱን እንደምታየው ነው። በጣም አመሰግናለሁ አቤል። እንዴት ጨንቆኝ እንደነበር አልገባ። እንዴት ነው? ጎበዝ ነች አይደል? አዎ በጣም ጎበዝ ነች። አሁን ላይ የራሷን ድርጅት ለመክፈትም እያሰበች ነው። እንደ አጋጣሚ ብር ፈልጋ ነው የተገናኘ ነው። ያው አንተ ስትደውልልኝ ይዣት መጣ። አመሰግናለሁ ወንድሜ። በጣም እኮ ተጨንቄ ነበር። ዛሬ ሁሉም ነገር መስተካከል አለበት። ምንም እንከን እንዲኖር አልፈልግም። የእናተ ሁኔታ ግን ምንም አልገባኝም። ገና እንደገባሁ ስትጨፍር ማግኘት ነበር የመሰለኝ፣ ግን እንደገባሁ ልትገለኝ ተነሳች። ይኸውልህ አቤል፣ እማዬ ሳራን በመግባቴ ደስተኛ አይደለችም። ሁኔታዋ እኮ ለእኔም ግራ ገብቶኛል። እኔም ማውቃት የአንተን ደስታ ለማየት ህይወቷን የምትሰጥ እናት እንደነበረች ነው። ይኸውልህ ይሄ ዝግጅት እንዲበላሽ ካደረገች መቼም ቢሆን ይቅር አልላትም። መቼም። አይዞ፣ በኩራት ጫማችን እስኪያልቅ እየጨፈርን ነው ምንድር። እንደዛ ነው የግድ መሆን ያለበት። ይኸውልህ ይሄ ፕሮግራም የግድ መሳካት አለበት። ያለበለዚያ ሳራ እኔንም ሆነ ቤተሰቤን ከዚህ በኋላ አታከብረኝ። ይኸውልሽ እማዬ፣ እሷ የቤት ውስጥ ዲዛይነር ነች። ስለዚህ ቤቱን ለእራት እንዲሆን አድርጋ በደንብ ታስተካክለዋለች። ነገሩኝ እኮ። እሺ ችግር የለውም ልጅ፣ ትችላላችሁ። እሺ እኔ ልጅ ምን አሰብሽ? ማለት እንዴት ቢስተካከል ነው ለራት ግብዣ የሚደርስልን? እሺ ያው እንግዲህ ሄኖክ እንደነገረኝ ከሆነ የእጮኛው ቤተሰቦች ዘመናዊ አኗኗር የሚኖሩ ሰዎች ናቸው። ያው እዚህ ቤትም እኛ ደግሞ ወደ ባህላዊ እናድላለን።
እሺ ልክ ነው። እኔ ያሰብኩት ሳሎኑ በቂ መንቀሳቀሻ እንዲኖረው ነው። እሱ የተቀመጡበት ጋር እስኪ መጀመሪያ ሰው ያልተቀመጠበትን ቦታ እዛ አካባቢ ለመጠቀም እንሞክር። እማዬ መጀመሪያ እስቲ የልጅቷን ሀሳብ እንስማ። ይህ ቦታ ደግሞ እኛ አዋቂዎች የምንወያይበት ቦታ ነው። እናንተ ወጣቶቹ ልጅ መሆን ትችላላችሁ። እዚህ አካባቢ ተጋባዦች ስለሚወጡ ስለሚገቡ ነፃነት አይኖራቸውም። እዛ አካባቢ ላይ ቤተሰቦች ቁጭ ብለው ቢወያዩ ጥሩ ይመስለኛል። ጥሩ ሀሳብ ነው። ደግሞ ዛሬ ብዙ የሚያወያይ ነገር ስለማይኖር ይሄ ቦታ ክፍት ቢሆን አሪፍ ነው። ቆይ ወንዶቹ ግን ለምንድን ነው ወታችሁ ጸጉራችሁ ተስተካክላችሁ የማትመጡት? ይሄን ቤት ለኛ ለምን አትተውልንም? እኛ እንደሚሆን እናስተካክለዋለን። አንቺም እኮ ቢሆን የውበት ሳሎን መሄድ አለብሽ። እንደውም እማዬ የኛ ቆይ አንቺ ቀድመሽ ሄደሽ ብትዘጋጂ ነው የሚሻለው። እሷ ሶፋው ሳይነሳ የሚል ሀሳብ አላሰበችም። እማዬ ለምን አሰሙኝም? የሚመጣው 10 ሰው አይሞላ። 10 ሰው ለማይሞላ ሰው ለምንድን ነው ሶፋ ምናምን እናነሳሳው? ዛሬ ራት ፕሮግራሙ ሰርዘው። በፍጹም መሰረዝ የለበትም። እንደዛ ከሆነ እናትህን ለብቻ ማናገር አለብን። እማዬ አንዴ ውጭ ላናግርሽ። ና እዚህ አናግረኝ። ይኸውልህ አቤል፣ እስከዛ እናንተ ሌላውን ነገር አዘጋጁ። እኔ እማዬን አናግሬያት እመጣለሁ። ነይ እማዬ አንዴ ላናግርሽ። ላናግርሽ ውጭ። አቤል ክፈት! አቤል ትጣላኛለህ፣ ክፈት!